ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? የሎሚ ስኩል ተማሪዎች እና በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን እንደምን አላችሁ? እኔ ደጀኔ ማሞ እባላለሁ። የሎሚ ስኩል ተማሪ ስትሆን ስለ ራሴ አንድ ጥቂት ልበላችሁ። እኔ ብዙ ዓመታትን በሶሻል ሚዲያ ላይ ተመልካች እየነበርኩ እና የሚዲያውም ፍላጎቱም ሆነ ሞራሉም ያልነበረኝ አንድ ኢትዮጵያዊ ነበርኩ። አሁን ሎሚ ስኩል ባመቻችልን ትምህርት የሚዲያ የሶሻል ሚዲያ ትምህርት ከወሰድኩ በኋላ ሞራሉም ስሜቱም ድፍረቱም ሁሉም ነገር ቀስቅሶ የመጀመሪያ ቪዲዮ ለመስራት በቅቻለሁ። በዚሁ አጋጣሚ በተስፍሽ ሀረርጌው ይህንን እድል ስላመቻቸልን እጅግ በጣም እያመሰገንኩ 1200 የሚሆኑ ውድ ኢትዮጵያውያንና ኤርትራውያንን መዝግቦ በነፃ እያስተማረ ያለ እንቁ ድርጅት ነው። ከዚህ ከ1200 ተማሪዎች በተጨማሪ ከአሁን በኋላ የሚመጡት 149 የአሜሪካን ዶላር ወይ ደግሞ በኢትዮጵያ 25,000 ለአንድ ጊዜ ብቻ በመክፈል የትምህርት ቤቱ አባል ሆኖ ዩቲዩበር ይኮናል። ዩቲዩበር ለመሆን ትምህርት ቤቱ ምን ሊያግዝ ይችላል? ዩቲዩበር ለመሆን የሚያግዘው ትምህርት ቤቱ አንደኛ ትምህርቱን ተከታትለህ ከኢሜል አከፋፈት ጀምሮ 1000 ሰብስክራይብ ነው ይዘው ሰዓትን ሞልቶ ሞኔታይዝ እስከምትሆን ድረስ በአንድ ጊዜ ብቻ ክፍያ ትምህርት ቤቱ ይከታተላል። በአንድ ጊዜ ክፍያ ብቻ ትምህርት ቤቱ ይከታተላችኋል። ስሙ፣ ይከታተላችኋል። ከዛ ጆተኒ ትሆናለህ አባቴ። በየጊዜው ሳንቲም ጭልጭል አካውንት ላይ አባቴ ተጨማሪ ገቢ የማግኛ ትልቅ ኦፖርቹኒቲ ነው። ተጠቀሙ። የደረስኩበትን በየቪዲዮ ላጋራችሁ ፈልጋለሁ። ሰላም ለኢትዮጵያ፣ ሰላም ለሕዝባችን፣ ሰላም ለሁላችን። አመሰግናለሁ።